የመብራት ቢል ኦፍ ኳንቲቲ እንዴት ማዘጋጀት እንችላለን? ሰላም እንዴት ናችሁ? እንኳን ወደ አምባ ኤሌክትሪካል ሶሉሽን ዩቲዩብ ቻናል በሰላም መጣችሁ። በዚህ ቪዲዮ ለዚህ ኤሌክትሪካል አውቶካድ ፕሮጀክት የመብራት ቢል ኦፍ ኳንቲቲ እንዴት እንደምናዘጋጅ በደንብ ፕራክቲስ እናደርጋለን። ፕሊዝ ቪዲዮ ከመጀመሩ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። እዚህ አውቶካድ ኤሌክትሪካል ዲዛይን ባለፈው የሰራናቸው የመብራት ቢል ኦፍ ኳንቲቲ ለማዘጋጀት ማድረግ ያለብን አንደኛ እዚህ ኤሌክትሪካል አውቶካድ ድሮይንግ ላይ የእያንዳንዱን የመብራት አይነትና ምን ያህል ብዛት እንደተጠቀምን ካውንት በማድረግ በመቁጠር ቼክ ማድረግ አለን። እዚህ ድሮይንግ ላይ ስንመጣ ታይፕቱ መብራቶችን ስንቆጥር እዚህ ሊቪንግ ላይ ስንጀምር 1 2 3 4 5 6 7 8 እዚህኛው ጋር ስንመጣ 9 10 11 12 እዚህ ጋር ስንመጣ 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 ስለዚህ አጠቃላይ ታይፕቱ መብራቶችን ቼክ ስናደርግ 38 ታይፕቱ መብራቶች አሉ። በነምበር ነው የምናስቀምጥ 38 ታይፕቱ መብራቶች እዚህ አውቶካድ ድሮይንግ ላይ ተጠቅመን በዚህ መሰረት ሌሎችን ታይፕ መብራቶችንም መቆጠር አለብን። እዚህ ጋር ታይፕ ሰብ መብራቶች 2 ታይፕ ሰብ መብራቶች አሉን። እንዲሁም ታይፕ ቴን መብራቶችን ቼክ ስናደርግ አጠቃላይ እዚህ ድሮይንግ ላይ 4 ታይፕ ቴን መብራቶች አሉ። በዚህ መሰረት እዚህ ድሮይንግ ላይ ያለውን የእያንዳንዱን የመብራት አይነትና ብዛት ቼክ በማድረግ እንደሚከተለው እዚህ ጋር አስቀምጠናል። 38 ታይፕ ቱ መብራቶች አሉ። ታይፕ ቴን 4፣ ታይፕ 7 አጠቃላይ 2፣ ታይፕ 5 3፣ ታይፕ 4 2 እንዲሁም ታይፕ 3 መብራቶችን አጠቃላይ ተጠቅመናል። ስለዚህ እያንዳንዱን መብራት በአይነትና በብዛት ልክ እንደዚህ አደራጅተን በኤክሴል ላይ ማስቀመጥ አለብን። በመቀጠል ምን ያህል ማብሪያ ማጥፊያዎችን እንደተጠቀምን ቼክ ማድረግ አለ። እዚህ አውቶካድ ላይ 3 አይነት ማብሪያ ማጥፊያዎችን ተጠቅመናል። ሲንግል ፖል፣ ዳብል ፖል እና ኢንተርሚዲየት ስዊቾችን ቶይ ስዊች የምንላቸውን ተጠቅመናል። እዚህ ጋር ምን ያህል ሲንግል ፖል መብራቶች እንደተጠቀምን እንደሚከተለው እንቆጥራቸው። እዚህ ጋር 1 ሲንግል ፖል አለ። እዚህ ጋር ሌላ አለ 2 3 4 እዚህ ፕላስ ላይ እንምጣ 5 6 አጠቃላይ 6 ሲንግል ፖል ማብሪያ ማጥፊያዎችን እዚህ ድሮይንግ ላይ አስቀምጣለሁ። በመቀጠል ዳብል ፖሎች ስንት እንደሆኑ ቼክ እና 1 2 3 4 5 6 ዳብል ፖል ማብሪያ ማጥፊያዎችን በድሮይንጋችን ላይ አስቀምጥ። ሌላ ቶይ ስዊቾችን ደግሞ ቼክ እና ቶይ ስዊች የተጠቀምነው እዚህ መኝታ ክፍሎች አካባቢ ነው። እዚህ ጋር 1 አለን 1 2 3 4 5 6 7 8 አጠቃላይ 8 ስለዚህ 8 ቶይ ስዊቾችን እዚህ ድሮይንግ ላይ ተጠቅመናል። ስለዚህ ማብሪያ ማጥፊያዎችን ቼክ ስናደርግ በእኛ ድሮይንግ ላይ 6 ሲንግል ፖል 6 ዳብል ፖል እንዲሁም 8 ቶይ ስዊቾችን እዚህ ድሮይንግ ላይ ድሮ አድርገን ወይ ደግሞ ዲዛይን አድርገን አስቀምጣለን። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።